ስለ ኮንዶሚኒየም ወይ ደግሞ ስለ ጋራ መኖሪያ ቤቶች በርካታ ጊዜ ስለ ህጉ አውርቻቸዋለሁ። ዛሬ ደግሞ አንድ የሰበር ውሳኔ ሳነብ ካገኘሁት ይጠቅማል ብዬ ስላሰብኩኝ ሼር ላድርጋችሁ። ምንድነው ባልና ሚስት በትዳር ዘመናቸው ሲኖሩ ሚስት የአርሶ አደር ልጅ ስለሆነች ቤተሰቦቿ ወይ ደግሞ አርሶ አደሮቹ ራሳቸው በልማት ምክንያት ከቦታቸው ስለተነሱ ለዚህ ማካካሻ በሚል ለአርሶ አደር ልጆች በሚሰጠው የህግ አግባብ መሰረት ሚስት ያው ኮንዶሚኒየም ይሰጣታል። ባለ 3 መኝታ ቤት ኮየፈጬ። ታዲያ ትዳራቸው ችግር ይገጥመውና የፍቺ ጥያቄ ይነሳል፣ ይፋታሉ። ከዛም በኋላ የንብረት ጉዳይ ይነሳል። የንብረት ጉዳይ ላይ ሲነሳ ከንብረቶቹ መካከል አንዱ ነው ጥያቄ የተነሳበት ይህ ባለ 3 መኝታ ቤት የሆነው ኮንዶሚኒየም ነው። ባል ይሄ ኮንዶሚኒየም የተገኘው በትዳር ዘመናችን ስለሆነ ልካፈል ይገባኛል ይላል። ሚስት ደግሞ ይሄ ጉዳይ በእጣ የመጣ ኮንዶሚኒየም አይደለም፣ ገዝቼም አይደለም ይሄን ኮንዶሚኒየም ያመጣው፣ ስለዚህ የጋራ ሊሆን አይገባም የግሌ ነው የሚል መከራከሪያ ተነሳለች ማለት ነው። ታዲያ የሰበታ ከተማ ፍርድ ቤት በግል የተያዘ ሳይሆን በትዳር ወቅት የተገኘ ሀብት ስለሆነ ልታካፊ ይገባል በሚል ወስንባታል። ከዛም በመቀጠል እንግዲህ የሸገር ከተማ ከፍተኛ ፍርድ ቤትም በተመሳሳይ ውሳኔውን ያጸናል። ከዛም በኋላ ሚስት ወደ ኦሮሚያ ክልል ጠቅላይ ፍርድ ቤት በመሄድ እንዲሁም ደግሞ እስከ ሰበር ድረስ በመድረስ በክልሉ ያላትን የሰበር ክርክር ትጨርሳለች ማለት ነው። በመጨረሻ ጉዳዩን የተመለከተው እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ነው። ታዲያ ይህ ሰበር ሰሚ ችሎት በቀን ጥር 27 2017 ዓ.ም ነው ውሳኔ የሰጠው። መዝገብ ቁጥሩን ለምትፈልጉ ደግሞ 254862 ይባላል። ታዲያ የመጨረሻው ውሳኔ ሲሰጥ ምንድነው ያነሳው ሐሳብ? አንደኛ ከዚህ ቀደም ስለ ገበሬ ልጆች ወይ ደግሞ ስለ አርሶ አደር ልጆች የተሰጠ ውሳኔ አለ። እሱን መሰረት በማድረግ እንዲሁም ደግሞ ህጉን ስንፈትሸው በካሳ መልክ የሚሰጥ ኮንዶሚኒየም ወይ ደግሞ መሬት ወይ ደግሞ ማካካሻ የጋራ ንብረት ሊሆን ይገባል ወይስ አይገባም የሚለውን መመርመር ተገቢ ነው ይላል። ከዛም በኋላ የሚነሳው ሐሳብ ምንድነው? ስለ ለልማት ምክንያት ከይዞታቸው ተፈናቀሉ የአርሶ አደርና ቤተሰቦቻቸውን በተመለከተ መመሪያ ቁጥር 003 2011 የሚባል አለ። በዛ ላይ የተሰጡ የካሳ ንብረቶች ናቸው እንግዲህ ክርክር እያስነሱ ያሉት። በዚህ ጉዳይ መመሪያው ላይም ሆነ ሌሎች ህጎች ላይ በግልጽ ካሳው የተሰጠው ቀደም ተብሎ ከመሬቶቻቸው ላይ በጉዳት ወይ ደግሞ ትክክለኛ ባልሆነ የካሳ መጠን የተነሱ ስለሆነ እንደ ማካካሻ የሚሰጥ ነው ለገበሬዎቹም ወይ ደግሞ ለነሱ ልጆች ወይ ደግሞ ለአርሶ አደር ልጅ የሚባሉት ማለት ነው። ስለዚህ ይህ በትዳር ወቅት የተሰጠ ንብረት ቢሆንም ህጉም የሚናገረው በትዳር ወቅት የተሰጠ ወይ ደግሞ የተገኘ ንብረት የጋራ ነው ቢልም ኤክሰፕሽናል በሆነ መንገድ ግን ይህ እንዲህ አይነት ካሳዎች የግል ሊሆኑ ይገባል። በትዳር ወቅት ተገኘ ተብሎ እንደ አንድ መከራከሪያ ቢነሳም ተከራካሪው ወይ ደግሞ ባሏ ማለት ነው ኮንትሪቢዩሽን እንዳለው በዚህ ኮንዶሚኒየም ላይ ወይ ደግሞ በግዢ የተገኘ ወይ ደግሞ በእጣ የወጣ ስለመሆኑ ማረጋገጫ ወይ ደግሞ ማስረጃ አላቀረበም። ይልቁንስ እሱም እንደሚያምነው የልማት ተነሺ በሚል ለሚስቱ የሰጠ ስለመሆኑ ስለሚያምን እንዲሁም ደግሞ እሱ ራሱ የገበሬ ልጅ ሆኖ በጋራ እጣ የወጣላቸው ባለመሆኑ ይህ ኮንዶሚኒየም የሚስት የግል ንብረቷ እንጂ የጋራ ሊሆን አይገባም በሚል ትችት በመተቸት ይህን ንብረት በመጨረሻ የሚስት የግል ንብረት ነው በሚል ውሳኔ ሰጥቷል ማለት ነው። ስለዚህ ከውሳኔው አንፃር አክቹአሊ ትክክለኛ ውሳኔ ነው ብዬ አስባለሁ። ምክንያቱም ካሳው የሚሰጥበት ዓላማ ምንድነው? መልሶ ማቋቋም የሚል ሐሳብ ያለው ስለሆነ መልሶ ለማቋቋም ተብሎ መጨረሻ ላይ በትዳር ወቅት ተገኘ ተብሎ የሚከፈል ከሆነ ዓላማውን ግብ ስለማይመታ የግል ንብረት ሆኗል በሚል መወሰኑ ትክክል ነው ብዬ አስባለሁ።